ጭፍሮችሽን አዘጋጂ፣ ተዘጋጂ፣ ከበባ አለብሽ። ማስረጃ ያቀረቡት መንፈሳውያን ሰዎች አይደሉም። እየጸለዩ መሲህ የሚጠብቁ ሰዎች አይደሉም። የትኛውም ንጉሥ ሲወለድ ንጉሥ ሆኖ አይወለድም። አባትየው ንጉሥ ነው፣ ልጅየው ሲወለድ የንጉሥ ልጅ ነው። ሚክያስ ምዕራፍ 5 ከቁጥር 1 እስከ 5 እንደዚህ ይላል የጌታ ቃል። አንቺ የጭፍሮች ከተማ ሆይ ጭፍሮችሽን አሰልፊ፣ ከበባ ተደርጎብናልና የእስራኤልን ገዢ ጉንጩን በበትር ይመቱታል። አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሿ ብትሆኝም አመጣጡ ከጥንት ከቀድሞ ዘመን የሆነ የእስራኤል ገዢ ከአንቺ ይወጣልኛል። ስለዚህ ወላዲቱ አምጣ እስክትገላገል ድረስ እስራኤል ትተዋለች፣ የተቀሩት ወንድሞቹም ተመልሰው ከእስራኤላውያን ጋር ይቀላቀላሉ። በእግዚአብሔር ኃይል በአምላኩ በእግዚአብሔር ስም ታላቅነት ጸንቶ ይቆማል፣ መንጋውን ይጠብቃል። በዚያ ጊዜ ኃያልነቱ እስከ ምድር ዳርቻ ስለሚደርስ ተደላድለው ይኖራሉ፣ እርሱ ሰላማቸው ይሆናል። ነቢዩ ሚክያስ በነበረበት ዘመን ላይ ቆሞ ይህንን ትንቢታውን ሲናገር የሚክያስ ኦዲየንስ ወይንም የሚክያስ ትንቢት አድማጮች የሰራዊት ጌታ ቅዱስ እግዚአብሔር እንደዚህ ይላል፣ እግዚአብሔር ጸባዖት ለይሁዳ እንደዚህ ይላል ብሎ ነው የሚናገረው። እሺ የሰራዊት ጌታ እግዚአብሔር ምን እያለን ነው? አሁን እኔ እዚህ ጋር ቆሜ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብዬ ብናገር አሁን ሁላችሁም የምትሰሙኝ የዛሬ 30 ዓመት፣ የዛሬ 100 ዓመት፣ የዛሬ 200 ዓመት፣ የዛሬ 2000 ዓመት የሚፈጸም ነገር ጥላውን ያወራል ብላችሁ አይደለም የምትሰሙኝ አሁን ላለንበት ከረንት ኢሹ እግዚአብሔር ምን ሊናገር ነው የምትሰሙኝ። ትክክሉም እሱ ነው። የሚክያስ ዘመን አድማጮች ሚክያስ ቆሞ ትንቢት ሲናገር እነሱ ላሉበት ለዚያ ዘመን እየተናገረ ነው። መንፈስ ቅዱስ ግን ይህንን ትንቢት ለቀጣይ ዘመንም እንደገና ያደርገዋል። የቅርብ ጊዜና የሩቅ ጊዜ እንዲፈጸም አንዳንድ ትንቢቶች በነበሩበት ዘመንም እንደገና ደግሞ በሚቀጥለውም ዘመን እንዲፈጸሙ ያደርጋቸዋል። ሁለቴ የሚፈጸሙ ትንቢቶች ስለ መጽሐፍ ቅዱስ እንደዚህ አይነት ነገር በጣም ኮመን ነው። እኔ ደጋግሜም ስለምነግራችሁ እነ ኢሳይያስ ለምሳሌ ትንቢት ሲናገር ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል። በኢሳይያስ ዘመን ተፈጽሟል። ንጉሱ ድንግል ሴት አገባ፣ ልጅ ተወለደ፣ አማኑኤል አሉት። በቃ ተፈጸመ። አሁን በኢሳይያስ ዘመን የነበሩ ሰዎች ይመጡና ተሰብስበው ኢሳይያስ አቤት እግዚአብሔር ያስነሳ ነብይ ነህ፣ ምን ነው ድንግል ትጸንሳለች አልካው? ይሄው ንጉሱ ድንግል ሴት አገባ፣ ጸነሰች እና ተወለደ፣ ስሙን አማኑኤል አሉት። ተፈጸመ ትንቢት። እልል ታላቅ ነብይ ነህ፣ አሜን፣ አለቀ። ትንቢቱ የተፈጸመው መቼ ነው? ኢየሱስ የተወለደ ቀን ነው። በዛም ዘመን ከ1000 ዓመት በኋላም ደግሞ የሚፈጸሙ ትንቢቶች ብዙ ናቸው። ይሄም እንደዛ ነው። ደርቦ የሚፈጸም ትንቢት ነው። እግዚአብሔር የተመሰገነ ይሁን እና እየተወራ ያለው ይሁዳ ቤተልሔም የምትባለዋ ከውስጧ እግዚአብሔር ገዢ እንደሚያስነሳላት ነው እየተናገረ ያለው። አሁን አዲስ ኪዳን ላይ ሆናችሁ ባትሰሙኝ በጣም ደስተኛ ነኝ፣ ግን እንደሱ ማድረግ የሚቻል አይመስለኝም እንጂ ሚክያስ ጋር ሆናችሁ ብትሰሙኝ ቁጭ ብትሉ አሁን ሚክያስ ፊት ይሁዳ ቤተልሔም ወይንም ቤት ኤፍራታን እነ ቤተልሔምንና እነ ኤፍራታን ሲያነሳ ቤተልሔም ይሁዳና ኤፍራታ የሚባሉ ይሁዳ ቤተልሔምና ኤፍራታ በጣም ትንንሽ ከተሞች ናቸው። ከእስራኤል ከተሞች መካከል በጣም ትንንሽ ናቸው። ገዢ ከነሱ ይነሳል ወይንም ሕዝብን የሚታደግ ንጉሥ እነሱ አካባቢ ይነሳል ተብሎ ማሰብ የሚሞከር አይደለም፣ የሚታሰብ አይደለም። እግዚአብሔር ሁሌ ሲናገር የምንጠብቀውን አይናገርም፣ ሲያደርግም በገመትኩት መንገድ አያደርግም። እንደዛማ ከሆነ እኔን መሆኑ ነው። እንደናንተ ሰው እንደሆንኩ ጠረጠረከኝነ የሚል ቃል አንብባችኋል መዝሙር ላይ። ጠረጠረከኝ እንዳንተ መሰልኩ ይላል። የኛ አይነት አይደለም፣ እግዚአብሔር ልዩ ነው። ስሙ ለዘላለም የተባረከ ይሁን እና እግዚአብሔር መጥቶ ዛሬውን የሚናገረው ይሁዳ ቤተልሔም ኤፍራታ ገዢ አስነሳለሁ፣ ከሱ ውስጥ የማውጣው ገዢ አለ ይልና አሁን እነሱ ሲሰሙ ሚክያስን ቆሞ እንደዚህ ያዩታል። ነብዩ ሚክያስ ዛሬ ትክክል ነው እየተናገረ ያለው። ከይሁዳ ቤተልሔም ከኤፍራታ እግዚአብሔር
የምድር ገዢ ያስነሳል ሊለን ነው። እነ ኢየሩሳሌም፣ ሌሎች ትልቅ ከተሞች በጣም ኃያላን የሚቀመጡባቸው የነገስታት መኖሪያ የሆኑ ከተሞች እያሉ ከዛች ከጥቂቷ መንደር ከትንሿ እግዚአብሔር ለዛውም የምድር ገዢን አስነሳለሁ ነው የሚለን። አዎ አስነሳለሁ አለ እግዚአብሔር። እና ማስነሳውን ገዢ የሚከቧችሁ መጥተው ጉንጩን በበትር ይመቱታል። ባቢሎን ይሁዳን መታ ትከብና የይሁዳን ገዢዎች ከነዚህ ከይሁዳ ገዢዎች መካከል እነማን አሉ? እነ ሕዝቅያስ ምናምን ይመጣሉ ወደፊት። እነ ሕዝቅያስ ሌላ እነ ምናሴ ምናምን ይመጣሉ። በእስራኤል ላይ የሚነግሱ ነገስታት ባቢሎን መጥቶ ከቦ ንጉሳቸውን ባይዘወይ በበትር ይመቱታል። ሲመቱት ፊቱን፣ ሲመቱት ጉንጩን እና ጭፍሮችሽን አሰልፊ። ለምን? ከባቢ መጥቶብሻል። ምንድነው የሚያደርገን? መጀመሪያ የሚያደርገው ገዢሽን ወስደው በበትር ነው ፊቱን የሚመቱት። በዱላ ፊት አይመታም። ንቀት ነው፣ ውርደት ነው። አንተ ንጉሥ አደለህም ነው። እየጎተቱ ወደ አገራቸው ለመውሰድ መጀመሪያ በበትር ፊቱን ይመቱታል፣ ያዋርዱታል። ጭፍሮችሽን አዘጋጂ፣ ተዘጋጂ፣ ከበባ አለብሽ። ልባቸው ይርዳል። ባቢሎን ይመጣል ሲባል ስለ አሶር ያወራል ቁጥር 5 ላይ። ቀጥታ ግን ትንቢቱ የሚናገረው ስለ ባቢሎን ነው፣ ስለ አሶር አይደለም። አሶርን ቁጥር 5 ላይ ያነሳዋል። ቀጥታ ግን ቃሉ የሚናገረው ባቢሎን መጥቶ ይሁዳን የሚከባት ሰሜን እስራኤልን ነው አሶር መጥቶ የሚከባው። ባቢሎን ይመጣል፣ ይከብሻል። በበትር ንጉስሽን ነው መጀመሪያ ገዢሽን ነው የሚመታው። ቁጥር 1 እሱን ነው የሚለው አይደል? ጉንጩን በበትር ይመቱታል። ንጉሱን ንጉስ አይደለም የሚመታው፣ ንጉሱን ጭፍሮች ናቸው የሚመቱት። መተው የህዝብ ገዢ አለቃ ተደርጎ የተሾመውን ሰው ጭፍሮች፣ የባቢሎን ንጉስ ጭፍሮች ይመጡና ንጉሱን ሕዝቅያስን ሌሎቹንም የእስራኤል ነገስታትን መተው ይመቱታል፣ በበትራቸው ይመቱታል፣ ያዋርዱታል። ቁጥር 2 አንቺ ግን ቤተልሔም ኤፍራታ ሆይ። ቤተልሔም ምን ማለት ነው? ቀላል ትርጉም ቤተልሔም ምን ማለት ነው? እንጀራ ቤት። አሁን በእኛ ዘመን ካመጣ ነው ሃውስ ኦፍ ብሬድ፣ በቃ ምግብ በሽ ነው። ኤፍራታ ማለትስ ፍሩትፉልነስ አባንደንስ ማለት ነው። ባይዞ ኤፍራታ ማለትም በጣም ፍሬያማ መሆን፣ መብዛት፣ መባረክ ማለት ነው። ቤተልሔም ኤፍራታ ሆይ ብሎ ሲጠራ ደራርቦ የሚጠራውን ይዩት። እጅግ በብዙ ምግብ የተባረክሽ፣ ማንም መጥቶ ተርቦ የማይመለስብሽ፣ ቀጥሎ በብዙ ፍሬያማነት የተሞላሽ አንቺ ከተማ ሆይ። እቺ ከተማ ምናልባት መጽሐፍ ቅዱስ የምታስታውሱ ከሆነ የዳዊት ከተማ ነች። ሆም ታውኑ ናት። ባይዘው ለዳዊት የዳዊት የትውልድ ቦታው ነች። አንደኛ ሳሙኤል ምዕራፍ 16 እዚህ ይላችኋል። ሳሙኤልን ሲልከው እግዚአብሔር የላከው ወዴት ነው የላከው? ወደ ቤተልሔሙ ሰው ወደ እሰይ ቤት ሂድ። የንጉሥ ዳዊት ሆም ታውን ናት። ከማይጠበቅ ቦታ ነው። አንደኛ ሳሙኤል 16 ላይ እግዚአብሔር ለእስራኤል ንጉሥ የቀባው በጣም ትንሽ ከተማ መንደር። ለነ ሳኦል ኢቭንት እንኳን ተነግሯቸው ድጋሚ ነው ሳኦል የጠየቀው። የማ ልጅ ነው ያልከኝ? የቤተልሔሙ የእሰይ ልጅ ረሳው ይላል። ባይዘው እንደዚህም ተነግሮት አጋንንት እንዳይመስል ያስረሳው አይጠበቅም። ከሌሎች ትልልቅ ከተሞች መሃል ቢሆን አዎ የማን ዘር ነው ይባላል። ቤተልሔም ነው። የማ ልጅ ነው? የእሰይ የባሪያ። ቤተልሔም ሌላ የምታስታውሱት ክፍል አለ? ያቺ ማነው ስሟ ከሞዓብ የተመለሰችው ኑሃሚን ወዴት ነው የተመለሰችው? እግዚአብሔር ባርኳል ያለችው ቤተል ነው ቤተልሔም። እግዚአብሔር ምድሪቱን ባርኳልና በላይ የተመለሰችው ወደ ቤተልሔም ነው። ሩት የመጣችው ቤተልሔም ነው። ሩት ቦዔዝን ያገኘችው ቤተልሔም ነው። የኤፍራታ ሰው ነው ባይዘው ወይ ቦዔዝ። ኢየሱስ ላይን ውስጥ ገብተዋል ባይዘው እዚህ ውስጥ ያሉ ሰዎች በሙሉ
ስለዚህ ነው ነብዩ ኤክስፔክት አይደረግም። በሚክያስ ዘመን ተረስታለች ባይዘው ከተማዋ ንጉሥ ዳዊት ወጥቶባት እነ ቦዔዝና እነ ሩት ተገኝተውባት ያ ሁሉ የመጽሐፍ ታሪክ ተሰርቶባት ስቲል በጣም ትንሽ ናት። የተጎበኘች ከተማ አይደለችም። ቀጥሎም የምትጎበኝ አይደለችም። እግዚአብሔር ግን ከውስጧ መስፍን ያስነሳል። እግዚአብሔር በእውነት ከማትጠበቁበት ቦታ ላይ ታላቅ ነገር ከናንተ ያወጣ። እግዚአብሔር ልማዱ ነው ከተተወ ከተናቀና ከተጠላ ነገር ላይ የማይመረመር ነገር ማውጣት ልማዱ ነው። የማይመረመር ነገር ማውጣት ልማዱ ነው። አንቺ ይሁዳ ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሽ ብትሆኝም፣ አገሩ ብቻ አይደለም ነገዱ ትንሽ ነው። በዚህ በቁጥር ደረጃ በአገር ሳይዝ አይደለም፣ በቁጥር ደረጃ ምናልባት እኔ ኢትዮጵያ ውስጥ አሁን እንትን ከተማ ማለት ይከብደኛል ላታስተውሱት የምትችሉት አይነት ማለት ነው። ከይሁዳ ነገዶች መካከል በጣም ትንሽ ነሽ። መሲያችን የተገኘው ከዚህ ነው። የዳቦ ቤት ዮሐንስ 6:35 ላይ እኮ ለዛ እኮ ነው እኔ የህይወት እንጀራ ነኝ ያለው። ከቤተልሔም መጥቶ ነው። ከዳቦ ማምረቻ ከተማ ነው የወጣው ኢየሱስ። እና አሁን እኔ የእንጀራ አከፋፋይ ነኝ አይደለም ያለው፣ እኔው ነኝ ያለ ኢየሱስ። የመጣው ከይሁዳ ቤተልሔም ነው፣ ከኤፍራታ ነው የተገኘው። ክብር ለኢየሱስ ይሁን። ከሁሉ በጣም በነገድ ደረጃ ያነስሽ ነሽ፣ በቁጥር በጣም ትንሽ ነሽ፣ በሳይዝሽ በጣም ጥቂት ነሽ። ግን ከአንቺ የሚወለድ ገዢ አለ ይላትና የሚነግራትን እዩት። እንግዲህ እዩት ምን አይነት ገዢ እንደሚወጣ። ቁጥር 2 ትንሿ ብትሆኝ የሚልና ከዛ ምንድነው የሚለው? አመጣጡ ከጥንት ከቀድሞ ዘመን የሆነ የእስራኤል ገዢ ካንቺ ይመጣል። ምን ብሎ እንደሚጠራው እዩት። አመጣጡ ከጥንት ነው፣ ከቀድሞ ዘመን የሆነ የእስራኤል ገዢ ካንቺ ይመጣል። የሚክያስ አድማጮች ምን እንደሚሉ አሜን የሚሉ አይመስለኝም። ለእግዚአብሔር ምን ይሳነዋል? ከዚህ ከተማ አዎ፣ አሁን አያችሁት። አሁን ትንቢቱን ኖርማል ንጉሥ፣ ኖርማል መስፍን፣ ኖርማል ገዢ አይደለም። አመጣጧው ከጥንት ነው የሚመጣው ካንቺ ጋር። ስለዚህ አንቺ ጋር የተወለደ ቀን የማይጀምር አመጣጡ ከጥንት የሆነ የቀድሞ ዘመን የሕዝቤ የእስራኤል መሪ ካንቺ እንዲመጣ አደርጋለሁ። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። ማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 2 ላይ እንደዚህ ላይ ቁጥር 5 ጀምሮ ላንብብላችሁ። እንደዚህ ይላል፣ እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና አሉ። ንጉሥ ሄሮድስ ከሰብአው ሰገል የእስራኤል ንጉሥ ተወልዷል አሉት። የእስራኤል ንጉሥ አለ። አዎ እርግጠኛ ናችሁ? አዎ ኮከብ እየመራን የመጣ ነው። የሕዝቡን ገዢዎችና አለቆች የሕግ መምህራን ፈሪሳውያንን ጠራቸውና በእውኑ የእስራኤል ንጉሥ የሚወለደው መቼ ነው? የት ነው ብሎ ሲጠይቃቸው ሰዎቹ የመለሱት መልስ ነው። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ነው ሜንሽን ያደረጉት። ሰዎቹ እንደዚህ ያሉት ነብዩ እንዲህ ብሎ ጽፏልና። ስለዚህ የሚክያስ ነብይነት በተጨማሪ በሌላ መጽሐፍ ተረጋገጠ ማለት ነው። ማመሳከር ከፈለጋችሁ ማለት ቁጥር 6 በይሁዳ ምድር የምትገኚ አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በምንም አታንሽም፣ የሕዝቤ እስራኤል ጠባቂ የሚሆን ካንቺ ይወጣልና። በቃ ሰዎቹ ብለውሃል። አዎ የት አካባቢ ነው? ይሁዳ ቤተልሔም። መቼ ነው ሊሆን የሚችለው? በዚህ ጊዜ አሉት። ይሄንን ሲያቅ ነው ይሄ ትንቢት እንደተፈጸመ መጥተው ነገሩት። ይሄ ትንቢት ለመፈጸሙ ማስረጃ ያቀረቡት መንፈሳውያን ሰዎች አይደሉም። እየጸለዩ መሲህ የሚጠብቁ ሰዎች አይደሉም። መሲሁ ከተወለደ በኋላ ይሰቀል ያሉ ሰዎች ናቸው። ባይዘው እነዚህ ሰዎች ማለት እነዚህ ሰዎች ግን ምን አሉት? ነብዩ እኮ እንዲህ ብሎ ተናግሯል። ከይሁዳ ከተሞች መካከል ምንም ትንሽ ብትሆኚ ሕዝቤን የሚያስተዳድር ገዢ ከአንቺ ይወጣል።
ምን አይነት ነው ገዢው? ለዘመኑ መጀመሪያ የሌለው ገዢ እግዚአብሔር ከቤተልሔም ያመጣል። መነሻው ከጥንት ነው። ምን ማለት ነው ትርጉሙ? የዕብራውያንና የቆላስይስ ተማሪዎች ስለሆንን ምን ማለት ነው ትርጉሙ? መነሻው ከጥንት ነው ማለት ለዘመኑ መጀመሪያ የለውም ማለት። አንቺ ጋር የሚመጣው መሲህ እንደዚህ አይነት ትንቢት ሚክያስ ተናግሮ አያውቅም። ባይዘው በእንደዚህ አይነት መጠን ስለ ንጉስም ተተንበዮ አያውቅም። በዚህ መጠን በዚህ ቁመና የተተነበየ ትንቢት የለም። ኢየሱስ እንደሚመጣ ተነግሯል እንጂ ንጉስ ካንቺ ይመጣል አላት። ምን አይነት ስትል ለዘመኑ ጥንት የሆነ ከቀድሞ ዘመን ጀምሮ የሚመጣ። እኔ ጋር አይደለም እንደሚጀምረው፣ አንቺ ጋር አይጀምርም። የጥንት ነው። የዘላለም አምላክ ንጉስ ባንቺ መካከል ሆኖ ይወለዳል። ጎናቸው ያለው ሰው ኢየሱስ መነሻው ከጥንት ነው ብሉት። ራእይ ምዕራፍ 22 ቁጥር 13 እዚህ ይላችኋል። የራእይ የመጨረሻው ምዕራፍ ጌታ እንደዚህ አለ፣ አልፋና ኦሜጋ እኔ ነኝ፣ ለዘመኔ መጀመሪያ የለኝም ፍጻሜ የለኝም። ለዘመኔ ጅማሬ የለኝም ፍጻሜ የለም። አልፋና ኦሜጋ እኔ ነኝ፣ ንጉስ ነኝ ብሎ ነው ባይዘው ክሌም ያደረገው። እኔ ንጉስ ነኝ አለ። ሎርድ ነኝ፣ ጌታ ነኝ፣ ገዢ ነኝ። ምን አይነት ሎርድ ነህ? ምን አይነት ኪንግ ነህ? አልፋ ነኝ፣ ኦሜጋ ነኝ። ምንም ነገር የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። የትኛውም ንጉስ የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። እኔ ለዘመኔ መጀመሪያ የለውም፣ ለዘመኔ ፍጻሜ የለኝም። ዘላለማዊ ንጉስ እኔ ነኝ። ስሙ ብሩክ ይሁን። እንደዚህ አይነት ንጉስ በይሁዳ ቤተልሔም ብቻ ነው የተወለደው። የትኛውም የነገሰ የምታውቁት ካለ በእናንተ እድሜ ንጉስ የሚያውቅ ይኖራል። በእርግጥ በንጉሱ ዘመን የኖረ ሰው ካለ እዚህ ውስጥ የትኛውም ንጉስ ሲወለድ ንጉስ ሆኖ አይወለድም። አባትየው ንጉስ ነው፣ ልጅየው ሲወለድ የንጉስ ልጅ ነው፣ ልዑል ነው። ካደገ በኋላ ነው የሚነግሰው። ኢየሱስ ሲወለድ ንጉስ ነው። ነግሶ ነው የመጣው። ባይዘው እኛ ተሰብስበን አላነገስነውም። ጨርሶ አይደለም የነገሰው። ኦሬዲ እስቲ አሜን በሏ። ካንቺ የሚወለድ ንጉስ አላት። ንጉስ የህዝብ ገዢ። ማን ነው የሚሾመው? ተሹሞ ነው የመጣው። እኔ ጋር ነው የሚጀምረው አይደለም። ለዘመኑ መጀመሪያ የለውም። ከጥንት ይመጣል። የቀድሞ ነው። ማርያም ጋር አይጀምርም። የሰው ስርዓት አይዘውም። ሰማይና ምድርን ፎርም ሳያረግ እርሱ ለዘላለም ንጉስ ነው። ዓለማት ሳይፈጠሩ እርሱ ለዘላለም ንጉስ ነው። ይሄን ነው እየነገረ ያለው። ባይዘ ይሄ ወጣት ነብይ ቆሞ የሚተነብየው ሙሉ ትምህርተ ክርስቶስ ነው። ባይዘው አንቺ መሃል ይወለዳል ሲል ይታቀፋል፣ ይያዛል፣ ይነካል፣ ድል ያረጋል፣ ይዋጋል ማለት ነው። አንቺ መሃል ይወለዳል አስነሳለ ሲል በቃ ኢንካርኔት ያረጋል ነው። ምን አይነት ነው ስትለው ለዘመኑ መጀመሪያ የሌለው አምላክ ሰው የሚለውን እኮ ነው የሚተነብየው። ምናልባት አሁን የአዲስ ኪዳኑ ጸሐፊያን እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ ሌሎቹም በጣም ታላላቅ የአዲስ ኪዳን ጸሐፊዎች ያብራሩት ትምህርት እኮ ይሄ ትንቢት ነው። መነሻው ከጥንት ነው፣ የቀድሞ ዘመን ነው። ግን አንቺ መሃል ይመጣል። መስፍንሽ ነው፣ ንጉስሽ ነው፣ ንጉሴ ነው ትይዋለሽ። ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 17 ኢየሱስ የጸለየው ጸሎት አባት ሆይ በምድር ላይ የሰጠኝን ሥራ ፈጽሜ አከበርኩ አለውና አሁን ዓለም ሳይፈጠር በፊት አንተው ዘንድ በነበረኝ በራስህ ክብር አክብረኝ። እነ ጴጥሮስ እዛ ጋር ቆመው ይገባቸዋል? አይገባቸውም። ምን እያለ ነው? እንደለመደው እያወሳሰበብን ነው። ይሄ ሰውዬ ምንድነው የሚጸልየው? ዓለም ሳይፈጠር በፊት አለ። እሺ አንተ ዘንድ በነበረው በዚያ ክብር አክብረኝ። ለዘመኑ መጀመሪያ መነሻ የሌለው ኢየሱስ ለዘላለም ንጉሳችን ነው። መጽሐፉ የሚለን እሱን ነው። ሚክያስ የተነበየው ትንቢት እኔ በዚህ መጠን ትንቢት ይነገራሉ ወይስ? እኔ እኮ የብሉይ ኪዳን ሰዎች እኮ
አይናቸው እንዴት ነው የተከፈተው? የንስር አይን ነው እግዚአብሔር የሰጣቸው። 1000 ዓመት አቋርጠው በነሱ ዘመን የማይታመንን ነገር በእግዚአብሔር ሁሉን ቻይነት ላይ ተንጠልጥለው ነው የተነበዩት። ሊያስወግረው ይችላል። ባይዘው እንደዚህ አይነት ንጉሥ ተነስቶ አያውቅም። ከየት ነው የምታመጣው? ምክንያቱም ንጉሥ ካልክ ለእስራኤል ትልቅ ንጉሡ ማን ነው? ዳዊት ነው። ንጉሥ ዳዊት እናትና አባቱ ይታወቃሉ። ሰውየው የኖሮ ዘመን ይታወቃል። መቃብሩ በእኛ መሃል አለ። ከዳዊት በላይ ንጉሥ ተነስቶ አያውቅም። ምን አይነት ንጉሥ ነው ይመጣል የምትለው? ስተት ነው፣ ውሸትህን ነው ያስብላል እኮ። ሪፈረንስ የለውም ወደ ኋላ፣ ወደፊት ነው። ኢቭን ሪፈረንሱ ወደ ኋላ የለውም። እነ እንትና እንደተነሱ ማለት ራሱ አትችልም። ኢየሱስ ብቸኛ ነው። እኔ ነኝ ሪፈረንስ ያለኝ። የዛሬ 2000 ዓመት እልሃለሁ። ሚክያስስ ገና ወደፊት ነው የሚተነበየው። ትንቢት ነው ገና ለዘመኑ ጥንትና መጀመሪያ የሌለው ከቀድሞ ጀምሮ የነበረ አንቺ መሃል ይወለዳል። የት? ለዛውም ይሁዳ ቤተልሔም። ኢየሱስ ክርስቶስ ጌታ ነው። ከዛ ቁጥር 3 እና 4 እናንተ አንብቡት። የንጉሱ ስራ ነው ይሄ። ንጉሱ አንቺ መካከል የማስነሳው ንጉሳው ህዝቡን የሚጠብቅ ነው አለ። ለአውሬ አሳልፎ የማይሰጥ ነው አለ። ይመጣሉ አለ። የሚመቱ ይመጣሉ አለ። ራሱን አሳልፎ ይሰጣል እንጂ ህዝቡን አሳልፎ አይሰጥም። እሱን ይመቱታል እንጂ መንጋው ነው ይጠብቃል። ለመንጋው ሲል፣ ለህዝቡ ሲል፣ ላዳናቸው ሲል ምንም ዋጋ ይከፍላል። እነሱስ እሱ ላይ ይጣበቃሉ ይላል። አባይድ ያደርጋሉ ላይ እሱ እዚህ ውስጥ ይዛቸዋል። የሚመጣውን ነገር በሙሉ እሱ ይቀበለዋል። እኔ አንድ በጣም ሁሌ ሳነበው አጥንቴን የሚሰማኝ ቃል አለ። ኢየሱስን ሊይዙት ሲመጡት እዚህ ይላቸዋል፣ እኔን ያዙኝ እነሱን ተዋቸዋል። እኛን እኮ ነው፣ እኛ ነበርን እኮ የምንያዘው። ሊይዙ ሲሉ እነሱን ተዋቸው፣ ይኸው እኔ ያለው እኔን ያዙኝ። ይሄ ነው እረኛችን፣ ይሄ ነው ንጉሳችን። ዙፋን ላይ ተቀምጦ የሚያስተዳድር ብቻ አይደለም፣ ይጠብቀናል። እኛ መሃል ነው ያለው። የሚመጣው ነገር በሙሉ እላዩ ላይ ነው የሚያርፈው። እኔን ይከልለኛል። የሚመጣ ነገር ካለ እሱ ይቀበለዋል። ከመጣብን በላይ ምን ይመጣብናል? ኢየሱስ ከተቀበለው በላይ ምን ይመጣል? ላይ ሞት እኮ መጥቶብኝ ነበር። ሞት ይዞ ሊሄድ ለዘላለም ሊያጠፋኝ ኢየሱስ መሃል ገባ። እኔ ገባለሁ። ሞት ስፔር የማይደረግ ህይወት ሁለተኛ የለውም። እሱን ከፈለ ህይወቱን። እኔ ህይወቴን ይከፍላለሁ። እሱስ በህይወት ይኑሩ። መንጋውን ይጠብቃል፣ እነሱ ይጣበቁበታል። እርሱ ሰላማቸው ነው ይላል። የሚበጣብጠኝን በሙሉ ተቀብሎ ላይ ለእኔ ሰላም ይሰጠኛል። ኢየሱስ ሰላማችን ነው። ሰላም ሰጪ ብቻ እኮ አይደለም። ሰላምን ብቻ እኮ አይደለም። እርሱ ራሱ ቃሉ እንደሱ ነው የሚለው። ቁጥር 5 እርሱ ሰላማቸው ይሆናል አይደለም የሚለው። ኤፌሶን ምዕራፍ 2 ላይ ጳውሎስ ነው ያለው እርሱ ሰላማችን ነው ያለው ኢየሱስን። እርሱ ሰላማችን አሴ ፐርሰን ክራይስት ራሱ ሰላም ነው። እሱ እኔ ውስጥ ገብቶ ሲያድር ሰላም አከፋፍሎኝ አይደለም፣ እሱ ራሱ ነው ሰላም። ውስጥ ሴትል የሚያደርገው ኢየሱስ ውስጥ ሲገባ ነው። ከዛ ውጭ በገንዘብ ሴትል አታደርገውም። በእውቀት፣ በዝና፣ በአቅም፣ በጥረት፣ በትጋት፣ በለፋት ሴትል አያደርግም። ውስጥ ይንቀሸቀሽብሃል፣ ይባስ ይቅበዘበዝብሃል። እንደውም ስትጨምርበት ነው ባይዘወይ ምን ያህል ባዶ እንደሆነ የምታውቀው። ዥው አድርገህ ስታስገባ ኳ ነው የሚለው። ዷ ራሱ አይልም። ምንም ኢየሱስ ሲገባ ጸጥ ይላል፣ ያርፋል። በእውነት እርሱ ሰላማችን ነው። ስሙ ለዘላለም የተባረከ። ይጠብቀናል፣ ይጋርደናል። ምንድነው የሚለው ቀጥሎ? ተደላድለው ይኖራሉ። ጎናቸው ያለው ሰው ተደላድለ ኑር በሉት እስቲ። ገብቷችኋል? አሁን እያወራ ያለሁት ነገር ገብቷችኋል አይደል? አሁን እዚህ ወንበር ላይ አይደለም እያወራ ያለሁት፣ ኢትዮጵያ ውስጥ አይደለም እያወራ ያለሁት። ጌታ ላይ አዳኛችን ላይ። መሬትማ አታደላድልም። ውሸቷን ነው ባይዘው። በደንብ ካመቻቸች መሬት
ዝርግት እንዳትሉ። በቃ በጣም ካመቻቸችልህ መሬት አወዳደቅን መሳል አትችልም። ስለዚህ ጠርዝ ላይ ተቀመጡ። በጣም አትረጋጉ መሬት ላይ። አሜን በሏ። እንዴ ቀድሞ እኮ ኢየሱስ ይመጣል እኮ አለን። ሰላማችን ነው። ተደላድለን ነው የምንኖረው። ምንድነው መደላደያ? ተስፋ አለኝ። ኢየሱስ ዳግም ተመልሶ ይመጣል። ለመዳኔ የመንፈስ ቅዱስን ማደሪያ በእኔ ውስጥ አድርጎልኛል። ዋው! ዓለም ጦር ነው የምታደርገው ጎን፣ እግር ላይ እሾክ ነው የምታደርግብህ፣ የምትሄድበት ቡጥጥ ነው የሚያደርግ። ያ ሁሉ ነገር ሆኖብህ ኢየሱስ ውስጥ ነው። እርግጥ እንበጠብጠዋለን ብሎ ሲመጡብህ ኢየሱስ ሰላም ነው። ኢየሱስ ጌታ ነው። እስቲ ጮክ በሉና ኢየሱስ ሰላማችን ነው በሉ። እስቲ ተደላድለው ይኖራሉ ይላል። ምንም ነገር ላይ እንዳትመቻቹ። ምንም ነገር ኢየሱስ ላይ፣ ወንጌል ላይ፣ እሱ የሰጠን ተስፋ ላይ ብቻ። እውነቴን ነው የምነግራችሁ። በምንም አይነት ሰኪውርድ እንደሆንክ ሲሰማ ኖ በል። አልፈልግም፣ እዚህ ውስጥ አልፈልግም። የኔ ሴኩሪቲ ክርስቶስ ነው። እዚህ ውስጥ አልፈልግም። የኔ ሰላም፣ የኔ ረፍት፣ የኔ መኖሪያ፣ የኔ ዘላለማዊ ማደሬ ክርስቶስ ነው። ልቀቀው። ናቁም ላይ ሲል አልቆምም። አለቴ ክርስቶስ ነው። እንከልል አልፈልግም። ኢየሱስ ይጋርደኛል። የኢየሱስ ደም ነው ሞትን ማሳለፍ የሚችለው። የፈርዖን ጉልበት ሞት መከልከል አልቻለም። ቤተ መንግስት ከሞት ማምለጥ አልቻለም። እስራኤል በጣም ባሪያ፣ ሎሌ፣ ጡብ ጠፍጣፊ፣ ጭድ የሚከምሩ ናቸው እኮ የተናቁ። የፈርዖንን እግር መጥረግ የማይችሉ ናቸው። ያን ያክል የተዋረዱ ናቸው። ፈርዖን ቤት ሞት ገብቶ ሲገድል እስራኤል ቤት ጌሴም ግን የሚል ቃል አለ። ጌሴም ግን አላለፈም ይላል። እስራኤል ብርሃን ጠዋት ይወጣል ፀሐይ፣ ግብፅ ጨለማ ነው ይላል። እኔ እንደው አንዳንድ ግን የመጽሐፍ ቅዱስ ክፍል እኮ ብትኖሩ እዚህ ሰፈር ፀሐይ ሆኖ የሆነ ሰፈር ደቅደቅ ያለ ጨለማ ቢሆን፣ ኢትዮጵያ በጣም ፀሐይ ሆኖ ሶማሊያ ደቅደቅ ያለ ጨለማ ቢሆን፣ እንደዚህ መለያ ማለት እኩለ ቀን ላይ እግዚአብሔር ከእናንተ ጋር ካልሆነ በቀር ባይዘው ፀሐይ አጠልቅም አይደለም እኮ ትርጉሙ። በስርዓት ትገባለች፣ በስርዓት ትወጣ። ምን ማለት ነው? ስራቸውን ይሰራሉ። ከዛስ የሚተኙበትም ሰዓት ተጠብቀው በሰላም ነው የሚኖሩት። እዛስ በጣም ድቅድቅ ጨለማ ማሊያድንህ ይችላል። ፈርዖን ቤት ጨለማ አለ። መብራት አብርቶ ነው የሚቀመጠው። ለብቻ ፀሐይ ያወጣለሁ ማለት አይችልም። የፀሐይ አምላክ ስለሆነ አይቻልም። ፀሐይ ራሱ ያንተ አይደለም ማለችው። የኢየሱስ ደም እስቲ አሜን በሏ። በእውነት ነው የምላችሁ፣ ከሞት ከጥፋት ከፍርድ ማንንም ምንም ሊያድነው አይችልም። ኢየሱስ ክርስቶስ ከለላ ከሆነ ከምድራዊ ጉዳይ አይደለም እየነገርኳችሁ፣ ከዘላለም ጥፋትና ፍርድ ይታደጋቸዋል። በቃ ይሄ ነው የማያመልጥ ንጉሥ፣ በመሃሉ አድሮ ህዝቡን የሚታደግ ንጉሥ። አገር በጠጥ ሲል ሾለክ አይልም ኢየሱስ። ህዝቡ መሃል ይመጣል። አይዞ አትፍሩ። አገር ተተራምሶ በራቸውን ቆልፈው ተቀምጠው ምንድነው የሚወጣን ሲሉ ሰላም ለእናንተ ይሁን። ንጉሳቸው አለ መሃላቸው። እኔ አንድ በጣም የሚያስመካኝ ቃል አለ። ንጉሷ በመካከሏ ነውና አትናወጥም የሚል ቃል አለ። ንጉሷ የት ነው? መሃሏ ነው እና አትናወጥም። ኢየሱስ ክርስቶስ ከኛ ጋር ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆች ታዲያ ምንድነው የምትለን? ከመወለዱ አስቀድሞ ለዘላለም መለኮት የሆነው ጌታችን ኢየሱስ ክርስቶስ እኔና እናንተ ለማዳን ነው የተወለደው እያልኳችሁ ነው። ከመወለዱ በፊት ለዘላለም የኖረ አምላክ፣ ሲወለድ ያልጀመረ አምላክ፣ እኔ ለማዳን ነው መሬት ላይ የወረደው ሰው የሆነው፣ በሕዝቡ መካከል ያደረው የሕዝቡ ጠባቂ የሆነው፣ ጉንጩን በጥፊ እየተመታ እያዋረዱት እየተሳለቁበት መንገድ ለመንገድ የጎተቱት እኔ ለማዳን ነው። እኔ ላይ የሚደርስብኝ ነገር እሱ ላይ ደርሶበት ነው እኔ ለዘላለም የእግዚአብሔር ልጅ የመሆን መብት ያገኘሁት።
ዛሬም ቢሆን ነገም ቢሆን እስከ ዘላለም ድረስ አባቶቻችን የተነበዩት የወንጌል ጸሐፊዎቹ የጻፉት መልእክቱን የጻፉልን ሰዎች እንደገና ያብራሩት ራእይ መጽሐፍ ላይ ጠብቁት የተባልነው ይሄ ብቻ ነው፣ የለም ሌላ። የብሉይ ኪዳን ነቢያት ይሄው ስለሱ ነው የተነበዩት። ወንጌላት ላይ ያሉት ስለሱ ነው የጻፉት። ደብዳቤዎቹ ከሮሜ ጀምሮ እስከ ይሁዳ 22 ደብዳቤ ይሄንን ያብራራው። ራእይ ላይ እመጣለሁ ያለው ይሄው ራሱ ነው። መጽሐፉ በሙሉ ስለ አንድ ጉዳይ ካወራ እኛ ስለ ሌላ ጉዳይ ጊዜ አይኖረንም። ወንጌል 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 ወንጌል። እስቲ አሜን በሉ። እንደሰማኑ ነው። ኢየሱስ ይመጣል ብለን ቶሎ ቶሎ መስበክ አለብን። ቶሎ ቶሎ። ጊዜ የለንም፣ እድልም የለንም። ብዙ ሰው እንዳያመልጥ፣ ወደ ሲኦል እንዳይሄድ ፈጥነን ኢየሱስ ክርስቶስ ጌታ መሆኑን ተናግረን ከኢየሱስ ውጪ ረፍት የለም፣ ከኢየሱስ ውጪ አዳኝ የለም፣ ከኢየሱስ ውጪ ጠባቂ የለም። ማንም ስለ እኔ ኃጢአት ራሱ ሊሰጥልኝ ፈቃደኛ አይደለም። ኢየሱስ ነው የሰጠልኝ። ማንም እኔ ሊያድነኝ አቅም የለውም። ኢየሱስ ግን ችሏል። ኃጢአተኞችን ሊያድን ወደ ዓለም የመጣው ጌታ ኢየሱስ ክርስቶስ ብቻ ነው። ያንን ሊብራራ የማይችል ክብር ትቶ ሊብራራ የማይችል ውርደት ውስጥ የወደቀው እኔን ከዛ ለማውጣት ነው። ሆኗል፣ ችሏል፣ አውጥቶናል። ደግሞ በእግዚአብሔር ቀኝ አስቀምጦናል። ዳግም ይመጣል። የተናገረውን ተስፋ በሙሉ እንጨብጠዋለን። ከዚህ ውጭ ሌላ ነገር ውስጥ እንዳገቡ። በጣም የምታገኙት ሰው ካለ፣ የምትወዱት ሰው ካለ ስለ ኢየሱስ እናውረው። ሚኪያስ ተነበየ፣ ይገርምሃል በሉት። ምን ተነበየ? ኢየሱስ ይመጣል አለ። ሌላ አላለም። እግዚአብሔር ራሱ ሌላ የለውም። እግዚአብሔር ራሱ ያለው ልጁ ኢየሱስ ነው። እስቲ አሜን በሏ። ቸርች መጥቶ እንዴት ሰው ከእግዚአብሔር ውጭ ሌላ ነገር እንዴት ሊያምረው ይችላል? አይችልም። እግዚአብሔር የሚፈልገው ብቻ ነው የሚሆነው ቸርች ውስጥ። ምንድነው እግዚአብሔር የፈለገው? ልጄን ኢየሱስ ክርስቶስን እልከዋለሁ አላቸው። መጣ፣ መስቀል ላይ ሞተ፣ ሄድ። ራሱ ደግሞ እመለሳለሁ ብሎን ሄደ። በቅርብ ይመጣል፣ ይዞን ይሄዳል። እንደዚህ መሬት ላይ አንቀጥልም። እንዲህ የደከመን፣ እንዲህ ያቃተን፣ እንደዚህ የወደቀን፣ እንደዚህ አንቀጥልም። ለዘላለም በከበረበት እንከብራለን። ይሄ ሩቅ አይደለም። ኢየሱስ ዳግም ይመጣል። እውነቴን ነው የምነግራችሁ። ይሄ ሩቅ አይደለም በፍጹም። ተስፋ እንደሌላቸው ሰዎች እንዳትሆኑ። ኢየሱስ በቅርብ ይመጣል። ይሰበስበናል፣ ይሰበስበናል። ሰላማችን ነው። ይህንን ያረጀ መሬት ከነ ውርደቱ ነው። ክብር የለውም መሬት። ክብር ሰማይ ነው ያለው። ምንም ክብር የለም መሬት። ክብር ያለው ሰማይ ነው። ከነ ውርደቱ ትተኑ ለዘላለም በከበረበት በዚያ ሰማይ ከእርሱ ጋር ለመኖር በደመና እንነጠቃለን። ይሄ ተስፋችን ነው። ኢየሱስ ይመለሳል። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ሃሌሉያ! ጮክ በሉና ኢየሱስ ይመለሳል በሉ እስቲ። ድገሙና ኢየሱስ ይመለሳል በሉ እስቲ። ለማን ነው የሚመጣው? ለእኔ፣ ለእኛ፣ ለሕዝቡ፣ ለክርስቲያኑ፣ በእርሱ ላመነ፣ ጥላ ውስጥ ላለ፣ ለቤዛ ቀን ማተም ለታተመ ለእኛ ኢየሱስ ይመጣል። ምናልባት እንግዳ ሆናችሁ እግር ጥሏችሁም ሰውም ጠርቷችሁ መታችሁም ቢሆን ዛሬ መሄድ አለብኝ ብላችሁ መታችሁ ቢሆን እንግዳ ሆናችሁም ከሆነ ዛሬ ይሄንን ኢየሱስ ክርስቶስን ወደ ልብ ሳታስገባ ሳታስገቢ በፍጹም እንዳትሄዱ።